አምላኬ በፊት ቃል አለብኝ እኔ ቋንቋዬ መዝሙር ነው ያንተ እንደነው እኔ በሚና ደረጃፍ በቅድመ ታቦቱ አየክብር ውደት ሌቱ በሚና ደረጃፍ በቅድመ ታቦቱ አየክብር ውደት ጠራይማ ምስጋናዬ ለአምላክ ኤልሻዳይ ነው ጌታ ሁሉን ቻይ ይፈጸማል አምናለሁ የልቤ ጉዳይ ይፈጸማል አምናለሁ የልቤ። ሰማችኋል? የትምህርታችን ርዕስ ከተማይቱን አይቶ አለቀሰላት ነው የሚለው የሉቃስ ወንጌል ምዕራፍ 19 ቁጥር 41 ላይ የሚገኘው ማለት ነው። ሕፃናት እየዘመሩለት አረጋውያንን እየተከተሉ እያመሰገኑት ከአይሁድ ካህናት በስተቀር ልባቸው ለጥፋት ከተዘጋጀ ከአይሁድ ካህናት በስተቀር ሁሉም እያመሰገኑት እያገለገሉት በአህያ ተጭኖ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ገባ ተብሎ ነው የተነገረውና በኋላ ላይ ዘንባባውን ይዞ ተዘጋጅቷል። ዘንባባውን ይዘን ደግሞ እናመሰግነዋለን፣ እናገለግለዋለን። ሁላችን ወደዚህ መጥተን ነው የምናገለግለው፣ ህዝቡን በጠቅላላ ማለት ነው። ለዚህ ያዘጋጀን ለዚህ ያበቃን እግዚአብሔር ስሙ የተመሰገነ ይሁን። በሌላ አነጋገር ይህ ሳምንት የዘንባባ እሁድ ተብሎ ነው የሚጠራው። በተለያዩ አብያተ ክርስቲያናት ይህ በዓል ይከበራል። በሁሉም አብያተ ክርስቲያናት በዓለም ባሉ አብያተ ክርስቲያናት ማለት ነው ይህ በዓል ይከበራል። ሲከበር ዘንባባ ተይዞ ነው እንደዚህ ባለ እኛ በምናከብረው አይነት ስርዓት ነው የምናከብረው ማለት ነው። ሁላችሁም አንድ ጊዜ ወደ እኔ እንድትመለከቱ ፈልጋለሁ። ሁላችሁም ወደ አውደ ምሕረቱ ትመለከታላችሁ። ቁጭ በሉ የቆማችሁ ቁጭ በሉ። ትልቅ ነው። ሌላ ለማስተማሪያ ነው። አሁን ደግሞ አሳነስካት እንግዲህ ሲበዛ በዛችሁት ሲያንስ አሳነሳችሁት እያልኩ ጠባይን እያያችሁ ነው። ይታያችኋል። ያዝኩት ምንድን ነው? ዘንባባ ነው። ዘንባባ ይዘን የምናከብርበትን ምክንያት ልነግራችሁ ነው። እሺ ልጆችን በደንብ ስሙ። ዘንባባ ይዘው ነው የተከተሉትና ያመሰገኑት። ለጊዜው ዘንባባ የብስራት፣ የደስታ፣ የድል ምልክት ስለሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ድል አድርጎ የመጣ ንጉሥ ነውና በመጀመሪያ ኃጢአትን ድል ያደረገ ያለ ኃጢአት የተወለደ ብቸኛው ሰው ኢየሱስ ክርስቶስ ነው። ከዚያን ጊዜ ጀምሮ በዓለም አጋንንትን ሄሮድስን ድል አድርጎ ነው የመጣው ኢየሱስ ክርስቶስ። ሄሮድስን 3 ዓመት ከ6 ወር ሊያሰቅተውም በኋላ ግብፅ ተሰዶ ድል ነስቶት ነው የመጣው። ዲያብሎስንም በገዳመ ቆሮንቶስ ድል ነስቶ ነው የመጣው። ይህን ድል መንሳቱን በዕለተ ዓርብ ፍጹም እስኪያደርገው ድረስና በሞቱ እስኪገልጠው ድረስ ድል መንሳቱ ይቀጥላልና የድል ነሺዎች ምልክት የሆነውን ይህን ዘንባባ ይዘው ሁላቸውም አመስግነውታል ማለት ነው። ድል ነሽ ነህ ለማለት ነው። ይህንን ይዘው ያመሰገኑት ምንድን ነው ለማለት ነው? ድል ትነሳለህ ለማለት ነው። ምን ትላለህ? ድል ትነሳለህ ለማለት ዘንባባ ይዘው አመስግነውታል ማለት ነው። በጥንት ሮማውያን ዘንድ ነገስታትን ሲያነግሱ ይህንን ይዘው ይታዩ ነበርና ንጉሳችን አንተ ነህ ለማለት በኢየሩሳሌም ቤተ መቅደስ በር ላይ ለክርስቶስም ምስጋና አቅርበውለታል ማለት ነው። ከዚያ ሲቀጥል ይሄ ዘንባባ እንደምትመለከቱት ቀጥ ብሎ ወደ ላይ የወጣ ነው። ቅጠል አለው አይደል? ቅጠል አለው። እንደምትመለከቱት ቅጠል አለው።
እዚህ ላይ እንደምታዩት ቅጠል አለው፣ ግን ቅጠሉ ወደ ላይ ነው የወጣው። ግንዱን ተጠግቶ ነው የሚቆመው ቅጠሉ በራሱ ማለት ነው። እንደ ሌሎች ቅጠሎች አሁን ባጠገባችሁ ያለው የተጠለላችሁበት ወይራ ቅጠሎቹ ወደ ጎን ሰፋፊ ናቸው፣ ወይም ቅርንጫፉ ወደ ጎን የሰፋ ነው ማለት ነው። የዘንባባ ግን ቅጠሉ ግንዱን ተጠግቶ ነው የሚሄደው። ክርስቲያኖች ቅጠሎቹ ምዕመናን ናቸው፣ ወይም እኛንን ማለት ነው። ቅጠሎቹ እኛን ይመስላሉ፣ ግንዱ ደግሞ ኢየሱስ ክርስቶስን ይመስላል። ምክንያቱም ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ ስለ ራሱ ሲናገር ምን ይላል? እውነተኛ የወይን ግንድ እኔ ነኝ ይላል። የምን ግንድ? የወይን ግንድ እኔ ነኝ። ጣዕሙን ሲመለከት ነው የወይን ግንድ ያለ ኢየሱስ ክርስቶስ። ዓለምን የሚያጣፍጠው የወይን ግንድ እሱ ነው እና ዛሬ እኛም የእውነተኛውን ግንድ ኢየሱስ ክርስቶስን ተጠግተን የበቀልን ቅጠሎች ነን ማለት ነው። ቅጠሎቹ በእኛ ይመሰላሉ፣ ግንዱ ደግሞ በክርስቶስ ይመሰላል ማለት። ቅጠሎቹ እንደምታዩት ግንዱን ተጠግተው እንደቆሙ ሁሉ እኛም ሕልውናችን የተመሰረተው በኢየሱስ ክርስቶስ ጥግ ላይ ነው ማለት። ክርስቶስን ተጠግተን እንኖራለን እንጂ ብቻችንን መኖር መቆም የምንችል አይደለንም ለማለት ነው። ዘንባባ ይዘን የምንታየው የጸና ነው። ያጸናህን አንተ ነህ፣ ያበረታህን አንተ ነህ፣ ክንዳችን አንተ ነህ ለማለት ነው። ብንሾም ክብራችን ዘውዳችን፣ ብንደኸይ የሚያበረታን ሀብታችን እሱ ነው። ስለዚህም ምን ይላል ሐዋርያው ቅዱስ ጳውሎስ? መዋረድንም መክበርንም ድህነትንም ባለጠግነትንም ሁሉንም አውቃለሁ ይላል። በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 11 ላይ ስንመለከት ቅዱስ ጳውሎስ ከቁጥር 11 እስከ ቁጥር 13 ድረስ ያለውን ተመልከቱት። በድህነትም በባለጠግነትም ጊዜ፣ በሐዘንም በደስታም ጊዜ፣ በውርደትም በሹመትም ጊዜ፣ በከፍታም በዝቅታም ጊዜ መጠጊያችን እሱ ነውና እኛ ቅጠሎች እንደ ቅጠሎች። ይሄ ቅጠላውን ምን አቅም አለው በእውነት? ይሄ ዘንባባ ቅጠል ቆርጠው ቢጥሉት እኮ ወዲያውኑ ሊደርቅ የሚችል ነው፣ ግን ከግንዱ ተጠግቷልና ምንም አይሆንም። እኛም ክርስቶስን ተጠግተናልና ኑሯችን የተቃና የሆነው የበረታ ነው። ለዚህ ነው ስታገቡ እኮ ብዙ ሰዎች ምን ይዘህ ነው የምታገባ ብለዋችሁ ነበር አይደለም? ስትወልዱ አንድ ልጅ፣ ሁለት ልጅ፣ ሶስት ልጅ ስትደጋግሙ ምን ልታበላው ነው ያሏችሁ ሰዎች እኮ ነበሩ። ግን ልጆቻችሁም አሉ አድገዋል፣ እናንተም አላችሁ እስካሁን ድረስ። ግን በእውነት ክርስቲያኖች ንግድ ስትጀምሩ አያዋጣም ያሏችሁ እኮ ሰዎች ነበሩ አይደል እንዴ? ግን ንግዱም አለ ሳትከስሩ በወረት ላይ ወረት፣ እንዲያውም ወረታችሁ ትርፍ በትርፍ ሆኖ ቀጥላችኋል አይደል እንዴ? ክርስቲያኖች ያስፈራሯችሁ ሰዎች ነበሩ። ግን እናንተ እግዚአብሔርን ጠጋ አድርጋችሁ የጀመራችሁት ስራ እስካሁን ድረስ ቀጥሏል። እግዚአብሔር የተመሰገነ ይሁን። ለዚህ ያበቃን እግዚአብሔር ስሙ የተመሰገነ ይሁን። እንደነዚህ ቅጠሎች ሁኑ ወገኖቼ። ግንዱን ተጠግታችሁ ኑሩ። ያለ ግንዱ ኃይል የላችሁም። ያለ ግንዱ መሰረት የላችሁም። ያለ ግንዱ መጠጊያ የላችሁም። ምንም ነን ያለ ግንዱ አንድ ተራ ቅጠል ነን። ተቆርጠው ቢጥሉን መረጋገጫዎች ነን። ከግንዱ ጋር ከሆን ግን ቢመጡብን እንኳን አሁን ይሄንን ግንዱን ተጠግቶ ስለሆነ ያለው ብማታበት ያቆስላል አይደል? በክርስቶስ ከሆናችሁ ወገኖች፣ ከክርስቶስ ጋር ከሆናችሁ ዓለምን ታደቃላችሁ። ከክርስቶስ ጋር ከሆናችሁ ብትናገሩ ትሰማላችሁ። ከክርስቶስ ጋር ከሆናችሁ ሁሉንም ነገር ድል ትነሳላችሁ። ለዚህ ነው ቅዱስ ጳውሎስ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ያለው። ለዚህ ነው በኃይሌ አላለም፣ በስልጣኔ አላለም፣ በሀብቴ በክብሬ በባለጸግነቴም አላለም። ኃይልን በሚሰጠኝ ነው የሚለው። በክርስቶስ ሁሉን እችላለሁ። እኛ ቅጠሎች ነን፣ እሱ ደግሞ ግንዳችን ነው። እስኪ በሉ ሁላችሁም በሉ፣ እኛ ቅጠሎች ነን፣ እሱ ደግሞ ምናችን ነው? እሱ መጠጊያችን ነው። ወገኖች እኛ እንደ ቅጠሎች ነን። ትንሽ ፀሐይ የሚበቃን የሚያጠወልገን፣ የአንድ ቀን ረሃብ የሚያዝለፈልፈን፣
እኛ በእርግጥም ቅጠሎች ነን። የአንድ ቀን ውሃ ጠብ ብርድ የሚያስይዘን እኛ በእርግጥም ቅጠሎች ነን። የአንድ ቀን ሐዘን ፊታችንን የሚለወውጠን በእርግጥም እኛ ቅጠሎች ነን። ከተቆረጥ ጊዜ ብቻ የሚበቃን መረጋገጫ ቢያደርጉን ኃይል የሌለን እሱ ግን ግንዳችን ነው፣ መጠጊያችን ነው። ቢያስጠጋን እሱን ተጠግተን የምንኖርንን። ስለዚህም ኑሯችን በማን ጥግነት ነው? በእግዚአብሔር ጥግነት ነው። ስለዚህም ነው ዘንባባ ይዘን የምናመሰግነው። ወደ ላይ ማደጉ ደግሞ ክርስቲያን ምንጊዜም እድገቱ ወደ ላይ ነው። ነቢዩ ዳዊት እንደተናገረው በመዝሙር 92 ላይ ምን ይላል ዳዊት? ጻድቅሰ ከመ በቀልት ይፈሪ፣ ጻድቃንን በዘንባባ ይመስላቸዋል። ምንጊዜም ጻድቃን የላይኛውን ዓለም ያስባሉ። ምንጊዜም ጻድቃን የላይኛውን ደስታ ይመኛሉ። ምንጊዜም ጻድቃን፣ ምንጊዜም ክርስቲያኖች በላይኛው አምላክ ይመካሉ። ምንጊዜም ቅዱሳን በሰማይ በሚያገኙት ጸጋ ረክተው ተጽናንተው ይኖራሉ እንጂ በምድር አይደለም። ዘንባባም ወደ ላይ ነው እንጂ ወደ ጎን አይደለም። ስፋቱ ተመልከቱት። የሚያድገው ምንጊዜም ዘንባባ ወደ ላይ ነው። ለባህር ዳር ሰዎች ይህን ማስረዳት አይቻልም፣ ታውቁታላችሁ። ዘንባባ ከምድር ከፍ ብሎ ቅጠሎቹን ከፍ አድርጎ ፍሬውን ከፍ አድርጎ ነው የሚይዘው። ማንም ተራ ሰው የዘንባባን ፍሬ በቀላሉ ማግኘት አይችልም። ምክንያቱም ከፍ ያለ ነው፣ እላይ ነው። የአንድ ክርስቲያንም ክብሩ እንደዚያ ነው ወገኖች፣ በላይ ነው ክብራችን። የአንድ ክርስቲያን ደስታ በሰማይ ነው። አጋንንት በቀላሉ የሚያገኙት አይደለም። የአንድ ክርስቲያን ደስታ የሚያበላሹት አይደለም። የአንድ ክርስቲያን ሕይወት ወደ ላይ ነው። ምንጊዜም ተስፋችን መጽናኛችን ወደ ላይ ነው። የምናስበው የምንመኘው ነገር ሁሉ ከላይ ነው። ለዚህ ነው በዘንባባ የተመሰል ነው። ለዚህ ነው ጻድቃን በዘንባባ የሚመሰሉት። ለዚህ ነው ክብር ሁሉ ከሰማይ ነው። ለዚህ ነው ደስታችን ምንጊዜም በምድር መከራ ያጋጥመን ሁላ በምድር የሚገጥመን ፈተና በምድር የሚያጋጥመን ሐዘን በጠቅላላ የማይፈትነን ክርስቲያን መከረኛ ነው። እንደምታውቁት ግን በመከራው አይጠፋም። ቤተክርስቲያንን መከራ አያጠፋትም። እንደውም ቤተክርስቲያንን የሚያጠፋት ምቾት ነው፣ ሀብት ነው፣ ብልጽግና ነው። ባለጸግ ነው። ብልጽግና ስንል ወደ ሌላ እንዳትወስዱት እባካችሁ። ይሄ ባለጸግነት የቤተክርስቲያን ድህነት መቼም ቢሆን ቤተክርስቲያንን አጥፍቷት አያውቅም። የምትቀድስበት ልብሰ ተክህኖ አጥታ ታውቃለች ቤተክርስቲያን። የምትሰዋው መስዋዕት አጥታ ታውቃለች ቤተክርስቲያን። ይህ የዋልድባ አባ ሳሙኤል እንዲሰዋው መስዋዕት አጥቶ ስንዴ አጥቶ ወይን አጥቶ ወደ እግዚአብሔር አመለከተ። ቅዳሴ ማርያምን ደገመና ውሃውን ቢባርከው መስዋዕት ሆነለት ይላል። ንጹህ መስዋዕት ሆኖለት ያንን አቅርቦ በዚያ ጸልዮ በዚያ ቀድሶ አቁርቧቸዋል ምዕመናኑ። ስለዚህ ቤተክርስቲያን በዚህ የተመሰለችው በዚህ ዘንባባ የተመሰለችው ለዚህ ነው። ይሄ ዘንባባ እሳት እንኳን ቢነካው እሳታውን በበረሃው በዚህ በጫካው እሳት ብትለቁበት ዘንባባው አይቃጠልም። ላዩን ይሄ ሾውን ይገርፈውና ምንም ስትገልጡት በኋላ ግን ልምላሜው እንዳለ ነው። ክርስቲያን በመከራ በዓለም ባለ መከራ አይሳቀቅም፣ አይጠፋም። በዓለም ያለ ፈተና አንድን ክርስቲያን አያጠፋው። ክርስቲያንን የሚያጠፋው ኃጢአት ብቻ ነው ወገኖች። ክርስቲያንን የሚጎዳው ከእግዚአብሔር መለየት ብቻ ነው እንጂ በዓለም ያለ መከራ በዓለም ያለ መናወጥ አንድን ክርስቲያን አያጠፋውም። ባህሩን ቢናወጥ ተራሮችን ከስፍራቸው ቢነቀሉ ዓለም ቢናት በመከራ ቢዋጥ ክርስቲያን መቼም ቢሆን በሃይማኖቱ ከጸና ክርስቲያን መቼም ቢሆን እግዚአብሔርን ተስፋ ካደረገ አይጠፋም። እውነት እላችኋለሁ፣ በእውነት በእሳት ውስጥ በቅሎ የሚገኝ ክርስቲያን ነው። በማዕበል በወጀብ መካከል ጎዳና ያለው ለክርስቲያን ነው። እኛ ግን ከሃይማኖታችን እንዝላለን። እኛ ግን ጸሎት እንተዋለን። እኛ ግን አምላካችንን ተስፋ ማድረግ እናቆማለን። ያን ጊዜ እንሞታለን። እንደዚህ ዘንባባ መሆን ያስፈልጋል። ዘንባባ እንደምታውቁት የበረሃ ተክል ነው። በበረሃ ውሃ በሌለበት እጽዋት ሁሉ በደረቁበት ስፍራ ዘንባባው ግን ለምልሞ ይታያል።
ዓለም ቢደርቅ ክርስቲያን ግን በጽድቅ የለመለመ ተክል ነው። ወገኖቼ ክርስቲያን አይደርቅም። ተስፋው በእግዚአብሔር ነው። ከምድር አይደለም፣ ከሰማይ በሆነ ጸጋ ከሰማይ በሆነ ረድኤት ነው ክርስቲያን የሚኖረው። የምትኖሩት ከምድር ባለ ሀብት አይደለም፣ ከሰማይ በሆነ ጸጋ ነው። ይህን ወቁ። ሐዋርያት የትኛው ሀብት ነው የነበራቸው? እስኪ ንገሩኝ። በስማቸው የተመዘገበ ሕንፃ ነበረ እንዴ? ሐዋርያት በስማቸው የተመዘገበ ሰፊ እርሻ ነበራቸው እንዴ? ግን ከሐዋርያት መካከል በረሃብ የሞተ ሰው ትነግሩኝ ትችላላችሁ እንዴ? ከክርስቶስ አገልጋዮች ስደት ያጋጠመዋል፣ በሃይማኖቱ መከራ ያጋጠመዋል፣ በሃይማኖቱ ስለ ክርስቶስ የተፈተናል። ግን ረሃብ መጥቶበት የሞተ ማንም የለም። እግዚአብሔር ድንጋዩንስ ቢሆን እንጀራ አድርጎ ቢያበላ ማን ይከለክለዋል? እግዚአብሔር ከዓለትስ ላይ ቢሆን ውሃ አፍልቆ ሲያጠጣ እናውቀው የለም? ምን ክርስቲያኖች እና ክርስቲያን እንደ በረሃ ተክል እንደዚህ ዘንባባ ለምለም ነው። ዓለም ሲደርቅ ለምን ትደርቃላችሁ ወገኖች? ዓለም ሲጠወልግ የዓለምን ወሬ የሰማችሁ ለምን ትሸበራል? ወንጌል ስሙ። የጦርነት ወሬ ነው በዓለም የሞላው። እሱን እስከ መቼ ትሰማላችሁ? ወንጌል ስሙ፣ ወንጌል ተማሩ። ቃለ እግዚአብሔር መስማት እምቢ ስትሉ አሁን የጦርነት ወሬ ከተማይቱን ሞላት። ምን ታደርጉት እንግዲህ? የሞት ወሬ፣ የሞት ዜና ምድሪቱን ሞላት። ምን ታደርጉታላችሁ? ወንጌሉንማ እምቢያል፣ የምስራቹንማ እምቢያል፣ ቁርባኑንማ እምቢያል። ይህን እምቢ ስንል እግዚአብሔር በሞት ዜና በጦርነት ዜና ምድሪቱን እንድትሞላ እንድትናወጥ አደረጋት። እንደዚህ ዘንባባ ልትሆኑ ይገባል። ሁሉም ቢደርቅ የማትደርቁ፣ ሁሉም ቢጠወልግ የማትጠወልጉ ልትሆኑ ይገባል። ዘንባባ ውሃ ጠጡኝ አይልም። ታውቃላችሁ ጭንጫ ላይ አሸዋ ላይ እንደሚበቅል አረብ ሀገር ብትሄዱ ዘንባባ ታገኛለች። ለምን እንዴ? ውሃ ምንጭ በሌለበት ሀገር እኮ ነው። ሳውዲ አረቢያ አንድም ምንጭ የለም። ያቺ ማነው ትባል ዘምዘም የምትባለው ውሃ ካልሆነች በስተቀር። ዘምዘም ማለት የእግዚአብሔር መልአክ ለአጋር ያፈለቀለት ውሃ ነው። ኦሪት ዘፍጥረት ምዕራፍ 21 ላይ የምናገኛት ውሃ ናት። ያቺ ብቻ ናት እንግዲህ ሳውዲ አረቢያ ለምትገኘው፣ ከእሷ በቀር የለም። ግን ዘንባባ ለምን ቦታ ገኝታላችሁ? እንግዲህ እንዲህ ባለ በአሸዋ መካከል እንኳን በቅሎ መገኘት ነው። ክርስቲያን ማለት እንደዚያ ነው። ፈተናም ቢበዛ ችግርም ቢበዛ ዓለም ብትደርቅ ብትጠወልግ ወደ ገለነት ብትቀየር እንኳን ለምልሞ መገኘት የሚችል ነው ክርስቲያን ወገኖች። ውሃ ሲያጠጡት ብቻ የሚለመልም አይደለም። ሲበላ ሲጠጣ ብቻ የሚደሰት አይደለም ክርስቲያን። መከራ ቢገጥመው እንኳን ሕያው ሆኖ መኖር የሚችል ነው ክርስቲያን። ፈተና ቢገጥመው እንኳን መኖር የሚችል ነው ክርስቲያን። ስለዚህ ወገኖቼ ዛሬ ዘንባባ ይዘን የምናከብረው ይህን ሁሉ በማስታወስ ስለሆነ እጃችሁ ላይ ዘንባባው ሲገባ ይህንን አስታውሱ። መከራ ቢገጥመኝም በአንተ እወጣዋለሁ የሚለው ዓለም ብታሳድደኝም አንተን ጥግ አድርጌ እድናለሁ ብላችሁ ሁሉም ወደ ጎን ቢሰፋም እኔ ግን ወደ አንተ እገሰግሳለሁ። በጸሎት በንስሐ ወደ እግዚአብሔር መገስገስ ነው ከኛ የሚጠበቀው ማለት ነው። ይህን እያላችሁ ዘንባባውን ይዛችሁ እንግዲህ ሲሰጣችሁ በኋላ ላይ ካህኑ ባርከው ሲሰጡን ሁላችንም ይዘን ሆሳዕና በአርያም እያልን እንዘምራለን። ለምስጋና ያበቃን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በድጋሚ እንኳን አደረሳችሁ። እግዚአብሔር ይስጥልን።